እንኳን ደህና መጣችሁ ወደ አፕሮች ቱቶሪያልስ። በዛሬው ሌሰናችን የግሬድ 8 ኤክሰርሳይዝ 5.1 ሰራላችኋለሁ። በደንብ ተከታተሉ። እሺ የመጀመሪያው ጥያቄ ምን እንደሚለው find the values of x for each of the following triangles። ስለዚህ ይሄ ትራያንግል አለን የዚህን አሁን የኤክስ ቫልዩ እንፈልጋለን ማለት ነው። so remember የትራያንግል ኢንተር አንግልስ ድምር ስንት መሆን አለበት ብለናል? 180 right? ስለዚህ 2x plus 75 ሲደመር 25 ስንት ይመጣል ማለት ነው? 180 so 2x plus 100 እኩል ይሆናል 180 ስለዚህ 2x እኩል ይሆናል 180 ሲቀነስ 100 ወደዚህ ሲያልፍ ማለት ነው 2x እኩል ይሆናል 80 x ስንት ነው ማለት ነው? በ2 80 ኦቨር 2 አሁን ስንት ነው ማለት ነው? 40 ይሆናል ማለት ነው። እዚህ ጋር ደግሞ እንምጣስ እቺ የምን ምን ማለት ነው? እንደዚህ አይነት 90 ዲግሪ right? ስለዚህ 90 ዲግሪ ማለት 90 ማለት ስለዚህ 90 ሲደመር x ሲደመር 35 ስንት መምጣት አለበት? 180 መምጣት አለበት። ስለዚህ x ሲደመር 135 እኩል ይሆናል 180 ስለዚህ x እኩል ይሆናል 180 ሲቀነስ 135 ስለዚህ x ስንት ይሆናል ማለት ነው? 65 ዲግሪ ይሆናል ማለት ነው። እሺ question number 2 the measures of the three interior angles of a triangle are in the ratio of 2 3 and 4 what is the measure of the largest interior angle of a triangle? ስለዚህ አሁን እዚህ ጋር በሬሽዮ ነው ያስቀመጥነው። ስለዚህ ምን ማለት ነው? ለምሳሌ የኢንቴሪየር አንግሎቹ ሬሽዮ 2 3 እና 4 ነው ከተባለን ስለዚህ ምን ማለት ነው? አሁን ሬሽዮ ማለት በሆነ ኮንስታንት ተካፍሎ ነው ይሰጠናል። ያ ኮንስታንት x ነው። ስለዚህ 2x ሲደመር 3x ሲደመር 4x ስንት መምጣት አለበት? 180 ሶ አሁን ይሄን እንደምረው 9x ይመጣል 180 ኦቨር 9 x ስንት ነው ማለት ነው? 20 ዲግሪ ይሆናል ማለት ነው። ሶ የመጀመሪያው ዲግሪ I mean measure of the interior angle ሁለት ጊዜ 2x ማለት ምን ማለት ነው? 2 ሲባዛ 20 ስለዚህ ስንት ይሆናል? 40 3 ሲባዛ 20 60 4 ሲባዛ 20 80 ስለዚህ መልሱ 80 ይሆናል ማለት ነው። ምክንያቱም largest interior angle ስለሆነ ይጠየቅነው ማለት ነው። እሺ in a right angle triangle the measure of one acute angle of a triangle is 6 more than 2 times the measure of the other acute angle. Find the measure of each acute angle. እሺ ስለዚህ ምን ማለት ነው? acute angle ማለት ከ90 በታች ከሆነ acute angle ነው። የአንግሉ ሜዠር ነው። ስለዚህ እዚህ ጋር right angle triangle ማለት አንዱ 90 ዲግሪ ነው። ስለዚህ አንዱ x ነው አንዱ ደግሞ ምንድነው ማለት ነው? y ካልነው እነዚህ የx እና የy ሜዠር ከ90 በታች ከሆነ acute angle ይባላል። እና አሁን እያለን ያለው the measure of one acute angle of a triangle is 6 more than 2 times the measure of the other acute angle ነው ማለት ነው። ስለዚህ እዚህ ጋር በደንብ ልሳለውና ኦኬ right angle triangle ነው። እቺኛዋ x ካልኳት እቺ y ስለዚህ x ማለት እያለ ነው 6 ሲደመር 2 እጥፍ 2 times the measure of the other acute angle ስለተባለ ማለት ነው። እና ሌላ ምን እናውቃለን? so find the measure of each acute angle so x ሲደመር y ሲደመር 90 ስንት መምጣት አለበት? 180 አይደል? x ሲደመር y እኩል ይሆናል 90 ማለት ነው። ምክንያቱም ይሄ ወደዚህ ሰልፍ ነው። x ግን ምን ማለት ነው? x ማለት 6 ሲደመር 2 y ስለዚህ በx ፋንታ 6 ሲደመር 2 y ሲደመር y እኩል ይሆናል 90 3y እኩል ይሆናል 84 ኦቨር 3 y ማለት ስንት ነው? 2 8 28 ስለዚህ የy ዋጋ 28
የዋይ ዋጋ 28 ከሆነ የኤክስ ስንት ይሆናል ማለት ነው? 6 ሲደመር 2 ጊዜ ስንት? 28 ይሄ 56 ነው። ሲደመር 6 ስንት ይሆናል? 62። ስለዚህ የአክዩት አንግል ሜዠሮቹ 62 እና 28 ይሆናል ማለት ነው። Question number 4. Determine the values of x, y and z in the figure below. ስለዚህ እዚህ ጋር ያሉት ማለት ነው x እዚህ ጋር አለ y and z ነው የተባለው። ስለዚህ እዚህ ጋር እቺን ትራያንግል አሁን ለምሳሌ ኮንሲደር ብናደርግ የኤክስ ዋጋ ምን ማድረግ እንችላለን? ማግኘት እንችላለን አይደል? እቺ ነው። ስለዚህ 30 ሲደመር x ሲደመር 90 ስንት መምጣት አለበት? 180። ስለዚህ x ሲደመር 120 እኩል ይሆናል 180። ስለዚህ x ስንት ይሆናል? 180 ሲቀነስ 120 60 ዲግሪ ይሆናል። እሺ ሌላው ደግሞ ምን እናውቃለን? x ሲደመር y ስንት መምጣት አለበት? 180። የx ዋጋ ስንት ነው? 60 ሲደመር y እኩል ይሆናል 180። ስለዚህ y ስንት ነው ማለት ነው? 120 ዲግሪ ነው። ሌላው ትልቁን ደግሞ አሁን ብንወስድ ትልቁን እንደዚህ ያለ ይሄን ብንወስድ 90 ዲግሪ አለን። ስለዚህ ምን ይሆናል ማለት ነው? 30 ሲደመር z ሲደመር 90 ስንት መምጣት አለበት? 180። ስለዚህ z ስንት ይሆናል ማለት ነው? 180 ሲቀነስ 120 60 ዲግሪ። በዚህ መልኩ የኤክስ ዋይ እና ዜድ ዋጋ ማግኘት ትችላላችሁ ማለት ነው። እሺ question number 5 says find the measure of the missing angles። እሺ ስለዚህ አሁን እዚህ ጋር ለምሳሌ እዚህ ጋር የ3 አንግል 3 አንግል 2 አንግል 1 የተባለ ቀላሉ አሁን እዚህ ጋር ለምሳሌ ይሄ ትራያንግል ስለሆነ ይሄኛው እቺን ማግኘት አልችልም። እቺ ማለት ከዚህ ጋር እኩል ነች። ለምን? ምክንያቱም ይሄ ምን ይባላል? vertically opposite angles are what? are congruent ወይም ደግሞ እኩል ናቸው ብለናል። ስለዚህ ይሄ ማለት ሁለት ለማለት ነው። ስለዚህ እቺን x ልበላትና 106 ሲደመር 47 ሲደመር x ስንት ይሆናል? 180። ስንት ይሆናል? 153 ሲደመር x እኩል ይሆናል 180። የx ዋጋ 180 ሲቀነስ 153 ስንት ይሆናል? 27 ዲግሪ ነው። ስለዚህ ይሄ 27 ዲግሪ ከሆነ ይሄ ስንት ነው ማለት ነው? 27 ዲግሪ ነው። x እና 2 እኩል ስለሆኑ ማለት ነው። ስለዚህ ይሄ 27 ዲግሪ 27 ከሆነ እቺኛውም አሁን እቺኛው ሌላ ትራያንግል ነች። ስለዚህ ምን ይሆናል? 27 ሲደመር 58 ሲደመር 3 እቺኛው እኩል ይሆናል 180። ስለዚህ ይሄ ማለት ስንት ነው? 585 ሲደመር 3 እኩል ይሆናል 180። ስለዚህ የ3 ስንት ነው ማለት ነው? ዋጋ 95 ዲግሪ ይሆናል ማለት ነው። 95። እሺ ሌላው ይሄ ስትሬት ላይን ስለሆነ ይሄ እዚህ ጋር ስትሬት ላይን ስለሆነ እነዚህ አንግሎች ተደምረው ስንት ነው የሚሰጡት? 1 ሲደመር 2 ስንት መምጣት አለበት? 180። 1 ሲደመር 2 ስንት ነበር ያገኘነው? የሁለት ሜዥር ስንት ነው? 27።
እኩል ይሆናል 180። ስለዚህ አንድ ለማግኘት ምን እንደማደርገው 180 ሲቀነስ 27። ስለዚህ አንድ ስንት ይሆናል? 3 5 1 153። ስለዚህ የሁሉንም እንትን ሜጀር አግኝቻለሁ። እሺ ቢ ደግሞ ኦልራይት። ስለዚህ አሁንም የአንድ እንፈልጋለን የጠየቅነው፣ የሁለት፣ የሶስት እዚህ ጋር 4። ይሄ 58 ከሆነ ይሄም ስንት ነው ማለት ነው? 58 ነው። ምክንያቱም ቨርቲካሊ ኦፖዚት አንግልስ አር ኢኳል ብለናል። ስለዚህ እችኛው ማግኘት አልችልም። ይሄ ማለት ደግሞ 2 ማለት ነው፣ ምክንያቱም እኩል ስለሆነ ማለት ነው። 2 ሲደመር 58 ሲደመር 30 እኩል ይሆናል 180። ስለዚህ ስንት ይሆናል? 2 ማለት ያው አንግሉ ነው ሜጀሩ። 88 እኩል ይሆናል 180። 2 እኩል ይሆናል 180 ሲቀነስ 88። የሁለት ሜጀር ስንት ነው ማለት ነው? 92 ዲግሪ ይሆናል ማለት ነው። እሺ አሁን ደግሞ የአንድን እንፈልግ። ስለዚህ ሜጀር ኦፍ 1 ሲደመር ያው 2 ኦልሬዲ ስላገኘን 92 ሲደመር 60 አሁንም ስንት ነው? 180። 1 ሲደመር ይሄ ማለት 152 ነው የሚሆነው፣ እኩል ይሆናል 180። ስለዚህ የአንድ ሜጀር ስንት ነው ማለት ነው? 180 ሲቀነስ 152 ስንት ይሆናል? 8 28 ይሆናል የአንድ። እሺ እዚህ ጋር የአንድ አግኝቻለሁ፣ የሶስት ነው የሚቀረኝ። እዚህ ይሄ ምንድነው? እዚህ ጋር እንደምታዩት ይሄ ስትሬት ላይን ስለሆነ 3 ሲደመር 58 ስንት መሆን አለበት ማለት ነው? 180 መሆን አለበት። ስለዚህ ስንት ይሆናል ማለት ነው? የሶስት ሜጀር 180 ሲቀነስ 58 ስንት ይሆናል? 2 ከ7 2 122 ይሆናል ማለት ነው የሶስት። የአራትን ለማግኘት ምን እንደማደርገው እቺኛዋ አሁንም ካየናት ይሄ 140 ከሆነ እቺ ስንት ነች ማለት ነው? 40 ነች ማለት ነው። እንዴት አወቁ? ምክንያቱም የዚህና የዚህ ድምር ስንት መሆን አለበት? 180 መሆን አለበት። ስለዚህ የአራትን ለማግኘት ምን እንደማደርገው 4 ሲደመር 58 ሲደመር 40 ስንት መሆን አለበት? 180። ይሄ 98 ይሆናል ሲደመር 4 እኩል ይሆናል 180። ስለዚህ 4 ስንት ይሆናል ማለት ነው? 180 ሲቀነስ 98 82 ይሆናል ማለት ነው የአራት ሜጀር። በዚህ መልኩ አንግሎችን ማግኘት ትችላላችሁ ማለት ነው። እሺ አሁን እነዚህ ኩዊዞች ቪዲዮን ፖዝ አድርጋችሁ ስሩት። መልሱ በስተመጨረሻ ሰጣችኋለሁ። እሺ ስለዚህ to sum up, if a transverse line crosses two parallel lines, እነዚህ corresponding angles, alternate interior angles and exterior angles are what? Are equal. እነዚህ እኩል ናቸው። እንዲሁም vertically opposite angles are also equal. ሌላው sum of the angles of the interior angles of a triangle is 180. ስለዚህ የትራያንግል ኢንቴሪየር አንግሎች ድምር ስንት መሆን አለበት? 180 መሆን አለበት ማለት። እንዲሁም ሌላ ደግሞ አንድ ተጨማሪ የስትሬት ላይን አንግል ድምር ስንት መሆን አለበት? 180 መሆን አለበት ማለት ነው። እነዚህን በደንብ ማስታወስ አለባችሁ ማለት ነው። የኩዊዙን መልስ ይሄን ይመስላል ማለት ነው። So that's all I have for today. See you in the next video.